አቃዣቸዋለሁ አንድ ቀን በህልማቸው እየመጡ ወላሂ እኔ ምንም አላደርግም ምንም አላደርግም ከማንም ጋር ምንም አልነጋገርም ግን ንጹህ ሰው ሆኜ እኔ እንደዚህ አይነት ነገር ውስጥ ከተው ከልጄ ለዩኝ ሰዎች የእድሜ ልክ ቅዠት ነው የሚሆንባቸው በተኙበት አያርፉም ሰላም አያገኙም ህሊናቸው ይረብሻቸዋል እኔ ምን ባላረጋቸውም ባልናገራቸው ግን የሰው ልጅ ከሆኑ ህሊናቸው ሊተኙ ሲሉ ሰላም ይነሳቸዋል ይሄ በቂ እኮ ነው ከዚህ በላይ ምን አለ እና ጋይስ ከዜሮ እንጀምራለን እንዳታስቡ እኔ ወዳጆች አሉ አይዞሽ ባያለ ሩጬ መገባበት ቤተሰብ አለኝ አልሐምዱሊላህ እህት ወንድሞች አሉኝ እንደናንተ አይነቶች አይዞሽ አለንልሽ ብላችሁ የምትመክሩ ምንም አልፈራም ያስፈራኝ ልጄን ጥሎ ላለመውጣት ነበር ከዛ ሀገር ያ ሁሉ ጊዜ ታሰርኩ አልሆነም በቃ የኔ እናት መስዬ የኔ ውድ የኔ እናት መስዬ ቪዲዮሽን አይቼ ተንበረከክሽውን ቪዲዮ አይቼ ቢስሚላህ በጣም ነው ያለቀስኩት ወላሂ እና ቮይስ አድርጌልሻለሁ አልሰማሽው ኡፍ ማይት ሞት መቼም ማድረሰው ተንበርክከሽ ለኔ ለማይገባው ሰው ተንበርክከሽ ዝቅ ብለሽ አይቼ አንጀቴ በጣም የተራወሰው ምን ያህል ብትጨነቂ ነው ያልኩትና በጣም ነው ማመሰግነው እውነት ውለታ መላሽ አድርግ እኔ እስረኞች አዳዲስ እስረኞች ሲመጡ ህዝቡ እያበደ ነው ያለቀሱ ነው ይሉኛልና ወጥቼ በቃ ባረጋጋዋቸው ብዬ በጣም ተጨንቄ ነበር ግን አሉን ተጨንቄ ነበር ግን አሉን ተጨንቄ ነበር ግን አሉን ያበደ ነው ያለቀሱ ነው ይሉኛልና ወጥቼ በቃ ባረጋጋዋቸው ብዬ በጣም ተጨንቄ ነበር ግን አሉን ታለሽ ማለት ማንም አይታሰር ኮፒ ሊንክ አድርጉ መስሯ የኔ እናት ማንም አይታሰር እኔ በህይወቴ ከዚህ በኋላ መርዳት የምፈልገው ሰው ራሱ ቢኖር እስረኛ ነው መርዳት የምፈልገው እስረኛ ጥያቄ የሌለው ሰው የሌለው ገንዘብ የሌለው እስር ቤት ውስጥ በጣም ነው የሚሰቃየው ሲታመም በጣም ይሰቃያል ሲያማችሁ ውይ አልፏል አልহামዱሊላህ ረቢል ዓለሚን ማያልፍ የለም አላህ እኮ ይሄንን ነገር የሰጠኝ እኔ እንደምወጣውና እንደምችለው ስለሚያምንብኝ ነው ወላሂ እኔ 22 ቀን እዛ ብቻዬን ታሰርኩበት ቦታ ያሳለፍኩትና አንድ ወር ከ40 ቀን ደግሞ እኔ 22 ቀን እዛ ብቻዬን ታሰርኩበት ቦታ ያሳለፍኩትና አንድ ወር ከ40 ቀን ደግሞ እዛ ከሰው ጋር የታሰርኩበት ልዩነት አለ በጣም ዛሬ ነው ስልክ ያተጋብጥ ቢከናሽ ጋር ያወራው ነው ይሄ ቀን ለማግኘት አመታት ይመስላችኋል አንድ ወሩ አመታት ነው ይመስላችሁ ቁጭ ብላችሁ ማለት ኤኒዌይስ እንኳን አሳሰሩኝ በጣም ስለሆነ ኮሌጅ እንደገባሁ ጋይስ ኮሌጅ ዩኒቨርሲቲ በይወጣ ናፈቀኝ እንጂ አይ ልጅ ናፈቀኝ እንጂ ለኔ ዩኒቨርሲቲ ወላሂ ዩኒቨርሲቲ ኮሌጅ መምህራኖቹ
ሴት እንኳን ወገቡን ይዞ እንዲህ እየተውረገ ሂድት ብሎ መጣ። ሄዶ መጣ እኔ ጋር እናንተ ጋር አለ። ስሙ ጋይስ ስሙ ጋይስ ትምህርት ቤት እያለው መምህሩ በጣም ነው ናቸው ንጋት ሲያስተምሩ ግን እንደነ ማረሚያ ቤት የሚያስፈልጋቸው ሰዎች አሉ። እና አይደለም እኔ ማረሚያ ያስፈልገኝም። እኔ ታርሜ ተቆንጥጬ አስተዳደጌ ራሱ ስርዓት ያለው ሰው ማከብር ነኝ። እውነት በቃ አስተዳደጌ እኔ በጣም እኮራበታለሁ። እውነት እኔ አባቴ ባሳደገኝ አስተዳደግ በጣም ነው የምኮራው። ሰው ልጅ እኮ በሚያደርገው ነገር አስተዳደጉን ነው የሚገልጸው። ልክ ነኝ አይደለሁም ጋይስ? እና እኔ ማረሚያ ከራሴ ጋር ሁሉ ጊዜ ሰጥቼ ስልክ እያለ እኛ መቼስ ሰላም የለም። ለምን እንዋሻሻለን? እኔ ቲክቶክ እያለ ስክሮል እያደረኩ ነው የምቀመጠው። እዛ ገብቼ ግን ስልክ በቃ ማለት ብቻ እንደዚህ ከራሴ ጋር ሁሉ ጊዜ ሰጥቼ ስልክ እያለ እኛ መቼስ ሰላም የለም። ለምን እንዋሻሻለን? እኔ ቲክቶክ እያለ ስክሮል እያደረኩ ነው የምቀመጠው። እዛ ገብቼ ግን ስልክ በቃ ማለት ብቻ እንደዚህ ከራሴ ጋር ሁሉ ጊዜ ሰጥቼ ስልክ እያለ እኛ መቼስ ሰላም የለም። ለምን እንዋሻሻለን? እኔ ቲክቶክ እያለ ስክሮል እያደረኩ ነው የምቀመጠው። እዛ ገብቼ ግን ስልክ እየለች ሱስዬ ብቻዋን ሱሴ እያልኩ ላበያ ከራሴ ጋር አወራሁ ጋይስ። እሱ አሁን ያስቃችሁ ሌላ ታሪኩ ስጋ ስለ እስር ቤት ትምህርት ቤት ነው ብለን ያልኳቸው። በቃ ትምሩ ግን መማር ያለባቸው እዛ ምዝልክ እየተደረጉ እየተገረፉ መማር ያለባቸው መታሰር ያለባቸው አሉ። ግን እስር ቤት ወንጀለኛ ያልሆነም የሚታሰረው የሚተረዳውት ማለት ነው። ደስ የሚለው እኔ አሁን ምንም ሳረግ የታሰርኩት ያ ረቢ አላ ስለሚወደኝ ይሆናል አላውቅም። እኔም አላደረኩም ጋይስ ምንም። ያቺ አሻንጉሊት አካውንት እኮ ናት ያሳሰች። የኔ ፍቅር አንቺ የኔ ወዳጁ የዛኛው ወዳጁ አላውቅም። የኔ ፍቅር ሪከርድ አድርጉላት። ይሄን ቪዲዮ ሪከርድ አድርጋት አንጉሊት ጋር የኔ ፍቅር። ይቺ አሻንጉሊት ትመጣና ተዘባርቃለች። ማን እንደሆነች ግን ከመሃላችን አንዷ ናት ከማለት አንዷ እርግጠኛ ነኝ ማለት ምክንያት ተጠራራለሁ። እና ምን ያደርጋሉ? አንቺ አካውንት አውቃው እንዳይባነንባቸው እንግሊዘኛ ነው የሚያወሩት መሰለኝ አላውቅም። እኔ በእሷ የተነሳ ነው የታሰርኩት። እኔ ስለ መጽሐፍ ላውራላችሁ። ሂሳብ እንኳን የምሰራው በስልኬ ነው። በስልኬ ያው ሂሳቤን የምጽፈውም ማስቀምጠው ይሄ ደብተርና እስክሪብቶ ይዣላል። እስር ቤት ግን አማራጭ ስለሌላችሁ ትይዛላችሁ። መጽሐፍ በጣም አነበብኩ። በጣም እንደዚህ ብዙ መጽሐፍ ነው ያነበብኩት። በጣም ብዙ መጽሐፍ አንብቤያለሁ፣ ጽፌያለሁ። የምጽፈው ስለ ልጄ ነው። ሪምዬ የኔ እህት የኔ ወርቅ እናቴ አመሰግናለሁ። እና በቃ ስለ ልጄ ከልጅነቱ ጀምሮ ስወልደው ካረገዝኩበት ሲስቅ ጥርሱን ሲያወጣ ያሳቀኝ ትዝታዎቹን እንዳለ እየሳቅኩኝ እያለቀስኩኝ ይጽፋለሁ ስለሱ ጋይስ። በቃ ስለሱ ነው የምጽፈው። ዝርያ የኔ ወርቅ ይጽፋለሁ። ዘፈኑን ላጽፌያለሁ 3 ዘፈን ጋይስ። እኔ አሁን እናንተ ሱስዬ ድምጽሽ ያምራል ፑሽ ብላችሁ ደፋር አድርጋችሁ ዘፈኑ ተጻፈ። ምን አለባችሁ? ምን ያልተጻፈ ነገር አለ? ለሲሲ ተጽፎለታል ዘፈን 3 ዘፈን ነው የተጻፈለት። አይ አልጨረስኩም። አይ ሲሲ ያሰቃየኝ፣ የሱ ፍቅር አሰቃየኝ። ውይ የሱ ፍቅር አሰቃየኝ በጣም በቁሜን ያሰቃየኝ የሱ ፍቅር። ወይኔ ይሄ ልጅ ደብተር ሌላም ደብተር አለኝ የጨረስኩት። ይሄ ሙሉ ጽሁፍ ነው ጋይስ። እዩት ይታያል። ካቴና
ውይ የአረብ ሀገር ሴቶች እንዳትታሰሩ የኔ ውዶች፣ በተለይ የልጅ እናት ሆናችሁ እንዳትታሰሩ። እዩ መርማሪውን እዩት፣ መርማሪውን እናቱን ናናታም ስየዋለሁ አናዶኝ። እዩት እንዲህ በጣም ስላናደደኝ እኔ ሳልኩት መቼም ማረሳው በህይወቴ ብዬ መቼም ነው ማረሳው። እንዴት እንደሚያወራን አበሻን ውድም እኔ ምን አጠፋው? ምን ማለት ነው? ምኑ ይሄ ደግሞ አልጋችን ነው ጋይስ፣ ይሄ አልጋችን ነው። በሩ እንዲህ የሚዘጋብን እንደዚህ አይነት አልጋ በጣም ብዙ አልጋ አለ፣ ተደራራቢ አልጋ ማለት ነው። በጣም ብዙ ክፍል ውስጥ 24 ሰው ነው የሚተኛው። የ24 አለ እንደዚህ። እኔ የምቀመጠው እንደዚህ ነበር፣ ቀን የምተኛው ደግሞ ላይ ነበር እንደዚህ። ይሄን ለልጄ እኮ ነው ያስቀመጥኩለት፣ ሲያድግ ያነበዋል። የኔ ጌታ ጨረቃዬ ጨረቃ ይሄው የግጥሙ ነው። ሲሲ ምኑን ያሳኛል? ሸሪ መርማሪው ያናታ መርማሪ። እኔማ አንተን ብቀውር እዛው በጎትት ይሄው መርማሪው ከነ መጽሐፉ ከነ እንትኑ ተጃጃልኳ ጋይስ። ምንም አማራ የለም። ስለ በቃ ይደብራችኋል። በቃ ሁሉም ብሶተኛ፣ ሁሉም ተሰቃይቷል። የራሱ ስቃይ አለበት፣ ጭንቀት አለበት። በቃ በጣም ያሳዝናሉ፣ እናሳዝናለን፣ ይርበናል። ምግቡ ደግሞ በጣም ያማል ሆድ። በቃ እንጂ አለፈ አልፎ ሊወራ ነው። አልሐምዱሊላህ ረቢ ዓለም። በቃ ይሄም አለን ያልኩት ይሄም አለ እንዲህም አለ ባሹ ይባላል ወይ ባሹ። የፖሊሶች ስም እኮ ነው ባሹ። ፖሊስ ምንድነው አለቃ ምናምን ምንድነው የሚባለው እዚህ ሀገር? አሁን ፖሊስ ይጠር ሰር ምናምን እንደዛ ማለት ነው። ባሽ አሁን የሰራችው ቪዲዮ ምንም አይሰማም ያልኩ ነው። መስጫቸው በስተት ነው ያለው። ኦኬ ጋይስ፣ እኔ የአሁኑ ቪዲዮ እንትን ነው እኮ ማሮቼ፣ የአሁኑ ቪዲዮ እናንተን አመስግኜ በጣም አውርቼ ልክ አለሞኔን ያወቁት ፖስት ካረኩት ማለት ግማሹ ያወራል፣ ግማሹ ድምጼን ወጦታል። ስልኩ የት እንደሄደ አላውቅም። እውነት የለም። እና ይሄ መላጣ መርማሪ ምን እንዳለኝ ታውቃላችሁ? ምን ሰራ ለምንድን ለስፖንሰርሽ ስንት ብር ነው የምከፍለው አለኝ። ለምንድን ነው የምከፍለው? ራሱ ነው የምከፍለው የሚያሰራኝ አልኩት። አንቺ ውሸታም ነሽ፣ የራስ ፀጉር ቤት አለሽ አለ። ድሮ ነበር የነበረኝ፣ አሁን ግን ከፊሌ ጋር ነው የምሰራው አልኩት። ድሮ ነበር የምሰራው ፀጉር ቤት አለ። ኢቃማዬ እኮ ንጹህ ነው፣ እኔ ወንጀል የለብኝም፣ ንጹህ ነኝ። ምን አጥፍቼ ነው ስለው አይ አንቺ በጣም 10 ዓመት ሆኖሻል፣ እዚህ ይበቃሻል፣ እኛ አበሻ አንፈልግም፣ ወደ ሀገርሽ መሄድ አለብሻል። አመረረ። ኧረ እባክህ ተው መርማሪዬ፣ እኔ ጌታ ተው አልኩ። በቃ ውጪልኝ አለኝ። በቃ አንገበገበኝ ነው የምላቸው፣ አንገበገበኝ። እኔ ውዶቼ ኮሜንቱ ካላነበብኩ እንዳትናደዱኝ። ይሮጣል ነው አይኔ ደግሞ በደንብ አላ እያለኝ ነው። በቃ ተጎድቻለሁ፣ ተረዱኝ። አይኔ እንዴት ላንብብ? ይድፋው የጎዳሽ ይጎዳ። አረ መርማሪው